ሰላም የቻናል ተከታታዮች እንደምን ዋላችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንጀራ ለመጋገር ዱቄቶችን አዘጋጅቻለሁ በሙሉ እና በሙሉ አዘጋጅቻለሁኝ። ይሄ ጤፌ ነው። ይሄ ጤፍ ነው። እኔ የማቦካው ሁለቱም ነጩንና ጥቁሩን ቀላቅዬ ነው የማቦካው። ትንሽ ሰርገኛ እንዲሆንልኝ። እዚህ ጋር ገብስ አለኝ፣ እዚህ ጋር ኪኒዋ አለኝ እና ለክቼ ያደርገዋለሁኝ። በኩባያ ለክቼ ነው የማደርገው። እናንተ የፈለጋችሁትን ያህል ማድረግ ትችላላችሁ። ይሄ ደግሞ ገብስ ነው። አንድ ኩባያ ገብስ፣ ይቅርታ ገብስ አልኩኝ፣ ገብስ አይደለም ኦትሚል ነው። ኦትሚል አንድ ኩባያ ኦትሚል አደርግበታለሁ። ይሄ ደግሞ ኪኒዋ ነው። ኪኒዋውን ፈጭቼ ራሴ ፈጭቼ ነው። አንድ ኩባያ ኪኒዋ አደርግበታለሁ። ኪኒዋውን ትንሽ ልጨምርበት፣ ግማሽ ልጨምርበት፣ ምንም አይሆንም። አንድ ኩባያ ከግማሽ ጨምርበታለሁ። ኪኒዋውን ፈጭቼ ኦትሚሉንም ኪኒዋውን ፈጭቼ ነው። ኪኒዋው ኦርጋኒክ የምንለው ራሴ ነው የምፈጨው፣ ከካስኮ የገዛሁት ነው እና ኦትሚል የፈለጋችሁትን እናንተ ማድረግ ትችላላችሁ። እኔ ይሄንን ነው የማደርገው። ምርጫዬም ይሄ ነው። በዚህ ነው የምፈጨው። ቆንጆ አድርጎ ነው የሚፈጨው። ይሄ ባለፈው አይታችሁታል። ኦትሚሌንም ምንም ሁሉ ቆንጆ አድርጎ ነው የሚፈጨው። ይሄም ከሌላችሁ በቡና መፍጫ፣ ይሄም ከሌላችሁ በቡና መፍጫ ሊሆን ይችላል። እኔ ይሄ ስላለኝ ለበርበሬ ስለገዛሁት በዚህ ነው የሚፈጨው። ቆንጆ አድርጎ ነው የሚፈጨው። የገዛሁት አማዞን ላይ ነው። ከነወንፊቱ ከነምኑ ነው የሚመጣው። ቆንጆ ነው። ኪኒዋውን ቆንጆ አድርጎ ነው የሚፈጨው። ለብ ያለ ውሃ አዘጋጅቻለሁ። ይሄ ለብ ያለ ውሃ ነው። በለብ ያለ ውሃ ስለማቦካው አብሲት አልጥልም። ከዛ በለብ ያለ ውሃ ስለሚሆን ቆንጆ ነው የሚሆነው። መክደኛው ስለሌለኝ መክደኛው ካላችሁ
ቪዲዮን ከወደዳችሁት ላይክ እና ሳብስክራይብ አድርጉልኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቀን፣ ሰላም ዋሉልኝ፣ ደህና ዋሉ። ቻናሌ ቤተሰቦች እንደምን ዋላችሁ? አሁን ደግሞ በሶስተኛው ቀን ተመልሼ መጥቻለሁ። ሊጤ ኩፍ ብሎልኛል። አሁን ደግሞ አቀርና በዚህ አጎበጉበዋለሁ። እንደዚህ አድርጌ አጎብጉቤዋለሁኝ። አሁን ደግሞ ተልባ ነው የምጨምርበት። ተልባው ቆንጆ አድርጎ ያለሰልሰዋል። ይህንን ተልባውን እጨምርና እከርነዋለሁኝ። ኩፍ ሲል ተመልሼ መጣና እንዴት እንደሚሆን አሳያችኋለሁኝ። ከሁለት ሰዓት በኋላ ተመልሼ መጥቼ ስጋግር አሳያችኋለሁኝ። እሺ ኩፍ ሲልልኝ ተመልሼ መጥቻለሁኝ። እንደዚህ ሆኖ ቆንጆ ሆኖ ኩፍ ብሎልኛል። እንደዚህ አይኑ የሚያምር ቆንጆ ልስልስ ያለ እንጀራ ወጥቷል። ቆንጆ እንጀራ ወጥቷል። ልስልስ ያለ የሚያምር እንጀራ ነው የወጣው።
እንግዲህ ተመልካቾች እንጀራዬ ቆንጆ ሆኖ ወጥቶ የሚያምር እንጀራ ሆኗል። እንግዲህ እናንተ ሞክሩት። በጣም ያምራል። ልስልስ ያለ ቆንጆ እንጀራ ነው። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ ቪዲዮን ላይክ፣ ሰብስክራይብ አድርጉልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ዋሉልኝ። አመሰግናለሁ።